ሰው በተፈጥሮ ሁለት ባህሪ አለው ነው ሲወለድ ማለት ነው። ምንድነው? አንደኛ ራስን የመሆን አውተንቲክ የመሆን ባህሪ አለው፣ ብቃት አለው። ከዛ በኋላ ደግሞ ዲፔንደንት ነው፣ አታችመንት አለው ለመኖር የሚያስፈልገው ነገር ማለት ነው። አንደኛው አውተንቲክ ነው፣ በራሱ ራሱን ኤክስፕረስ የማድረግ ተንደንስ ያለው። ሁለተኛው ደግሞ አታችመንት ነው። ግዴታ ከሰዎች ጋር ለመኖር ከሰው ጋር መጠጋት አለበት አንድ ህፃን ልጅ ማለት ነው። እሱ ካልተደረገ ለምሳሌ አሁን ይሄ ተጠብቆ መሄድ ከሆነ ሲያድግ ብዙ ፈተናዎች ይገጥሙታል ማለት ነው። አንዱን ለአንዱ ሳክሪፋይ ያደርጋል። በአብዛኛው ግን ህፃን ስለሆንን ሳክሪፋይ የምናደርገው አውተንቲክ ሰልፋችን ራስን የመሆን አቅማችንን ነው ሉዝ የምናደርገው። ግዴታ ተጠግተን ከሰው ራሳችንን እንሁን ካልን ሰዎች ስለማያስጠጉን እንደዚህ አዋቂዎች ስላልሆነ ስለማናቀው ለብቻ መኖር እንደምንችል ስለማናቅም ስለማንችልም በዛ ሰዓት ራስን የመሆን ብቃታችንን እንታውና እናደርጋለን፣ አታችድ እንሆናለን ማለት ነው። ስለዚህ የሚሰማን ነገር መግለጽ አንፈልግም ማለት ነው። ብንገጽ የሚቀበለን ስለሌለ ተቀባይ ለመሆን ምንድን ነው የምናደርገው? ወደ እሱኛውን አውተንቲክ ሰልፋችንን እንተውና ታችድ እንሆናለን ከነሱ ጋር ማለት ነው። ስለዚህ በኋላ ላይ ስናድግ በራስ መተማመን አይኖርም። ሀሳባችንን በስርዓት መግለጽ አንችልም። ኖ ማለት አንችልም። አይሆንም ማለት አንችልም። የኛ የትምህርት ስርዓትም እሱን ነው የሚፈቅደው። የሚዋረው አንድ ሰው ብቻ ስለሆነ የራስን ሀሳብ መናገር አትችልም። እንደፈለግህ ብትናገር ምን ትደረጋለህ? መውደቅ ማለፍ አለ። መውደቅ ማለፍ ላለመውደቅ ምን ታደርጋለህ? ራስን የመሆን አውተንቲክ የሆነ ሰልፍን ከበፊትም እየተሸረሸረ ስለነበረ ከነሱ ከጀመው ጋር ለመሆን ምን ታደርጋለህ? ሉዝ ታደርጋለህ፣ ትተዋለህ ማለት ነው። ግን በጣም ትልቅ እንትን ነው የምንተወው። እሱ የማይመስለን ነገር አልመሰለኝም እንዳንል ያደርጉናል ማለት ነው። እና እንደዚህ ማድረጋችን ሄዶ 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 የሆነ ቦታ ላይ የራሱን በሰውነታችን ላይ የራሱን ፊዚካል ማኒፌስቴሽን ይዞ ይመጣል ማለት ነው። ምን አይነት ማኒፌስቴሽን? የራሱን ምልክት ይዞ ይመጣል። እንደዛ እንዳልሄድን ማለት ውስጣችን እያዘዘን ያለነው ራሳ አውተንቲክ የሆነ ሰልፋችንን አልገለጽንም ማለት እንደዛ እየገለጽን አይደለም ማለት በሰውነታችን ላይ ከአፍተር ብዙ ጊዜ ከቆየን በኋላ ምን ያደርገናል? የሆነ ምልክት በሰውነታችን ላይ ማሳየት ይጀምራል ነው። ያን ምልክት አብዛኛው ሁሉንም ሳይሆን ሁሉንም በሽታ ሳይሆን እነዚህ አብዛኞቹ በሽታዎች ግን የማይድኑት በሽታዎችን ማኒፌስት ማድረግ ይጀምራል። እሱን ስናይ ምን መሆን አለብን? መንቃት አለብን። እሱ ጋር መድረስ የለብንም። ግን ራሳችንን ከጀመው ጋር ለመሄድ ብለን ከአብዛኛው ሰው ጋር ለመሆን ብለን የራሳችንን ማንነት ሉዝ ማድረግ የለብንም። ግን የኛ ስርዓት እንደዛ ላይፈቅድልን ይችላል። ግን መሆን አለበት ብዬ ነው የማምነው።